ቢገቡም ባይገቡም አልተቀመጡበትም። የምንቀመጠው እኛ ነን። ፋኖ አሁን እንደ ምስራቅ አፍሪካ ወታደራዊ አማራጭ ችሏል። በሳል አመራር አለው። በሳል የሆነ ስትራቴጂካዊ የወታደራዊ መመሪያ አለው። በዘፈቀድ የሚመራ አይደለም። እንደተባላችሁት የኃይል አማራጭ ሆኖ ተወዳዳሪ ሆኖ አሁን አዲስ አበባ ላይ እንቅልፍ የምተኛው እዚህ ፋኖ ስለሚታገል ነው። አይዟችሁ፣ በርቱ፣ በጸሎት አግዙን። እንደ አይነት እንደምየ ምኒልክ ያሉ መሪዎችን ያብዛልን። ነገም አማራ ያሸንፋል። ምሁር ነው፣ የተማረ ነው፣ ተመራማሪ ነው፣ አዋቂ ነው። በቤተ መቅደሱ በተለያየ በእርሻውን ብትሉት ይችን ሀገር በግብርም እየገበረ ያቆመ ሀገር ነው። ፊደልን ከነ ቀለሙ፣ ሀገርን ከነ ዳር ድንበሯ፣ ሰራዊቱን ከነ መንግስትን ከነ ሰራዊቱ አሻግሮ ትምህርት በሌለበት ሰዓት ትምህርት ሚኒስተር ሆኖ የፖለቲካ አማራጭ በሌለበት ሰዓት አማራጭ ሆኖ ያሻገረ ህዝብ ነው። አማራ መቼም አንገቱን አይደፋም፣ ቀና ይላል። ቀና በሉ። አሁን ለቅዳሴ ስለተቸኮለ ሰላማችሁ ይብዛ በያላችሁበት። ግን አሁን አማራ እንደ አማራ አንድ እየሆነ አንድ አይደሉም። ምን አልለው ይሄ የቲክቶክ እና ላይክ ሼር ሳይሆን ሸርና ላክ ነው። እንዳትሸወዱ። ሸር አለበት፣ ላክ አለበት፣ እጥረት አለበት፣ ሚዲያው እጥረት አለበት። የሚያውቀው ነገር የለም። እኛ በድብቅ ስራችን እንሰራለን። በምንፈልገው ሰዓት የምንፈልገውን ኦፕሬሽን እንሰራለን። ተዘጋጅታችሁ ጠብቁን። እናንተም ደግሞ አንድ ኃይል ሁኑ። ፋኖ እየመጣ ነው ብቻ ማለት ጥሩ አይደለም። እንድንሄድ መንገድ ማመቻቸት መቻል አለብን። ባለሀብቱ በሀብት ደረጃ እንድንሄድ መንገድ ማንጠፍ አለብን። እናቶቻችን በጸሎት አባቶቻችንን በዝል ፋኖች ንግግር ላያደርጉ ነው የሚል አባት ደፍሮ የሚል አባት አተናል። በየመድረው ትልልቅ ካቢኔዎች ሲመጡ እኮ ስማቸውን ጠርተው ነው ሰላምታ የሚያቀርቡ። ይገርመኛል። ሞት ባለ ብዙ ስለተባለ ወደዛ አልሄድም። ሰላማችሁ ይብዛ። ሰላማችሁን ጠብቁ። ከተንኮል ከሴራ ተላቀቁ። እዚህ ውስጥ ያለው የብልጽግና ተላላኪ እንይዘዋለን። ወደፊት አያመልጠንም። እያንዳንዱ መረጃ አለን። ፋኖ በሰው ሀብትም በመሳሪያም ጎልብቷል። ክላሽ ሊያስፈቱን የመጡት አካላት ዲሽቃ አስታጥቀውናል፣ ሞርተር አስታጥቀውናል። ስለዚህ እናስታጥቀና እናልብሴ። አሁን ደግሞ እናበራቸዋለን፣ እናሸንፋቸዋለን። እናመሰግናለን።